ይህ ፕሮቲን ፓውደር የሚሰራው ከቺዞች ጽዳጅ ተረፈ ምርት ነው። ዛሬ ላይ በሚሊዮኖች የሚቆጠሩ ሰዎች በየቀኑ ይጠጡታል። ከዚህም በላይ ብዙ ሰዎች የፕሮቲን ፓውደር የኩላሊት ፌል ማድረግን እንደሚያስከትል ይናገራሉ። ስለዚህ እውነታው ምንድን ነው? በአጠቃላይስ በጤናችን ላይ ምን አይነት ተጽዕኖ ነው ያለው? ፕሮቲን ፓውደር እንዴት እንደሚሰራ ካየን በኋላ እንመጣበታለን። ከቺዞች ውስጥ የሚቀረው ተረፈ ምርት ለብዙ ጊዜያት የማይፈለግና ልክ እንደ ቆሻሻ የሚጣል ጽዳጅ ነበረ። አልፎ ተርፎም ይህ ተረፈ ምርት ፈሳሽ ውሃን፣ የአፈር ጥራትንና አካባቢን በመበከል እያስቸገረ ነበረ። ነገር ግን በጊዜ ሂደት ቴክኖሎጂ እያደገ ሲመጣና ተረፈ ምርቱ ከፍተኛ ንጥረ ነገር እንዳለው መረዳት ሲጀምሩ እንደ ድሮው ከመጣል ይልቅ እንደ ፕሮቲን ፓውደር ያሉ ምርቶችን መስራት ይጀምራሉ። ከተራፊ ፈሳሽነት ተነስቶ ወደ ምግብነት የተቀየረበትን አነጋጋሪ ታሪክና ስለ ኩላሊት ጉዳቱ ከማየታችን በፊት እንዴት እንደሚሰራ እንመልከት። በመጀመሪያ ፕሮሰሱ የሚጀምረው ከላሞች ወተትን በማለብ ነው። ከዛም ወተቱ ከታለበበት ቦታ ወደ ቺዝ ማምረቻ ፋብሪካ ይጓጓዛል። ፋብሪካ ከደረሰ በኋላ ወደ ምርት ፕሮሰሱ ከመገባቱ በፊት ተገቢው የጥራት ማረጋገጫ ይደረግለታል። በመቀጠል ጎጂ ባክቴሪያዎችን ለማስወገድ በተጨማሪም ጣዕሙና ጥራቱ እንዳይበላሽ በጥንቃቄ ያሞቁትና በፍጥነት እንዲቀዘቅዝ ያደርጉታል። በመቀጠል ወተቱ እንዲጓጉል የሚያደርግ ልዩ ፈሳሽን ይጨምሩበታል። ይህ ወተቱ እንዲረጋ በማድረግ ጠጣር እንዲሆን ያደርጋል። በዚህ ፕሮሰስ ወቅት የሚቀረው ፈሳሽ ወይም ወይ ተብሎ የሚጠራው ውሃ የተጠራቀሙ ፕሮቲኖችን የያዘ ነው። የምትመለከቱት ጠጣሩ ፓርት እዚህ የቺዝ ፋብሪካ ውስጥ ቺዝን ለመስራት ጥቅም ላይ ይውላል። የቀረውን ተረፈ ምርት ፈሳሽን ደግሞ በተደጋጋሚ በማጣራትና በማትነን አላስፈላጊ ውሃዎች፣ ቅባቶችና ስኳሮች እንዲወገዱ በማድረግ ወደ ፕሮቲን ዱቄትነት ይቀይሩታል። ነገር ግን እዚህ ላይ አያበቃም። ይህ ዱቄት ወደ ፕሮቲን ፋብሪካ ይላካል። በመቀጠል እዚህ ከደረሰ በኋላ ልዩና ጣፋጭ ጣዕም ለመስጠት የተለያዩ ቃናዎችን ይጨምሩበትና ያደባልቁታል። በመጨረሻም መያዣ እቃዎቹ ይመጡና በጥንቃቄ ይሞላሉ። ግን ፕሮቲን ፓውደሩን መስራቱ የታሪኩ ግማሽ ክፍል ብቻ ነው። ዛሬ ላይ የፕሮቲን ፓውደር የሚሰራበት ይህ ፈሳሽ ከጥቂት አስርተ ዓመታት በፊት ፋብሪካዎች እንደ ጽዳጅ የሚያስወግዱት ነገር ነበረ። ዛሬ ግን በሚሊዮን የሚቆጠሩ ሰዎች ከፍለው ይጠቀሙታል። ስለዚህ ይህ ድንገተኛ ለውጥ እንዴት ሊፈጠር ቻለ? ኩላሊት ላይ ስለሚያደርሰው ነገር ከማየታችን በፊት እንዴት ከጽዳጅነት ወደ ምግብነት እንደተቀየረ እንይ። በፈረንጆች 1950ዎቹ አካባቢ የቅርጽ ተወዳዳሪዎች አንድ ፈታኝ ችግር አጋጥሟቸው ነበረ። ብዙ መጠን ያለውን ፕሮቲንን ለማግኘት የግዴታ ብዙ ምግብን፣ ብዙ ስጋን፣ ብዙ እንቁላልን ወይም ብዙ የወተት ተዋጽኦችን መመገብ ይኖርባቸው ነበረ። በዚህም ምክንያት ስፖርቶች የበለጠ ፉክክር እየበዛባቸው ሲመጡና በ20ኛው ክፍለ ዘመን ቦዲ ቢልዲንግ ተወዳጅነቱ እያደገ ሲመጣ ብዙ አትሌቶች ቀላል መፍትሄዎችን መፈለግ ይጀምራሉ። በየቀኑ ብዙ መጠን ያለውን ምግብ መመገብ ወይም ማዘጋጀት ሳይጠበቅባቸው ተጨማሪ ፕሮቲንን የሚያገኙበትን መንገድ ይፈልጋሉ። በተመሳሳይ ጊዜ ተመራማሪዎች ከተለምዷዊ ምግቦች ንጥረ ነገሮችን ማከማቸትና መለየት ላይ ብቃታቸው እየጨመረ ይመጣል። ስለዚህ አንድ ጊዜ ላይ በቺዝ ምርት ጊዜ ተራፊ የነበረው ፈሳሽ ከመጣል በመትረፍ በድንገት አዲስ ጥቅም ይኖረዋል። ምክንያቱም ፈሳሹ ከፍተኛ ጥራት ባለው ፕሮቲን የበለጸገ ነው። ግን መጀመሪያ አካባቢ የፕሮቲን ፓውደሮችን የሚጠቀሙት አትሌቶችና ቦዲ ቢልደሮች ብቻ ነበሩ። ከዛ ግን የስፖርትና የፊትነስ ባህል በመላው ዓለም እየተሰራጨ ሲመጣ ተጠቃሚያቸው እየጨመረ ይመጣል። የፕሮቲን ሼክ ቀስ በቀስ ከፕሮፌሽናል ስፖርቶች እየወጣ ወደ ዕለት ተዕለት ህይወት መቀላቀል ይጀምራል። ለጥቂት አትሌቶች ብቻ ተብሎ መመረት የጀመረው ፕሮቲን ፓውደር ዛሬ ላይ እኛ ሀገርም ጨምሮ በመላው ዓለም በሚሊዮን የሚቆጠሩ ሰዎች የሚጠቀሙት የብዙ ቢሊዮን ዶላር ኢንዱስትሪ ሊሆን ችሏል። ግን የፕሮቲን ፓውደር ተወዳጅነቱ እየጨመረ በመጣ ቁጥር ብዙ ማስፈራሪያ እና ማስጠንቀቂያዎች እየተበራከቱ ይመጣሉ። ከሚነሱት ማስጠንቀቂያዎች ውስጥ ቢያንስ አንዱን ማስጠንቀቂያ ከዚህ በፊት ሰምታችሁ ታውቃላችሁ። ማለትም ፕሮቲን ፓውደር ኩላሊት ፌል እንዲሆን ያደርጋል፣ ብጉርን ያስከትላል፣ ተፈጥሯዊ አይደለም፣ በየቀኑ የምትወስዱት ከሆነ አደገኛ ነው የሚሉ ማስፈራሪያዎች በብዛት ይነገራሉ። ስለዚህ እነዚህ ማስፈራሪያዎች እውነት ናቸው ወይስ አይደሉም? በአጠቃላይ ፕሮቲን ፓውደር ጤና ላይ የሚያስከትለው ጉዳት ምንድን ነው? ፕሮቲን ፓውደር ኩላሊትን ይጎዳል ወይ የሚለውን ጥያቄ ከማየታችን በፊት ብጉርን ያስከትላል ወይስ አያስከትልም የሚለውን እንይ። ብዙ ሰዎች ኦንላይን ላይም ጨምሮ ቆዳቸው ላይ ለሚያጋጥማቸው ችግር ፕሮቲን ፓውደርን
ፓውደርን ይወቅሳሉ። አንዳንዶች በሳምንት ውስጥ ቆዳዬ እየተበላሸ መጣ ሲሉ ይደመጣሉ። ሌሎች ደግሞ ለዓመታት ፕሮቲንን እየወሰዱ አንዲትም ብጉር ሳይወጣባቸው ይቀጥላሉ። ስለዚህ የቱ ነው ትክክል? ዌይ ፕሮቲን ወይም ከወተት የሚሰራው ፕሮቲን አንዳንድ ሰዎች ላይ ከብጉር ጋር የተያያዙ ሆርሞኖችን እንዲጨምሩ ሊያደርግ ይችላል። ግን ይህ ለሁሉም ሰው አይሰራም። ማለትም አንዳንዶች ላይ ምንም አይፈጠርም። ለዛም ነው ሁለት ሰዎች ተመሳሳይ የፕሮቲን ፓውደርን እየወሰዱ ፍጹም የተለያየ የቆዳ ለውጥን የሚመለከቱት። ግን ብዙዎች ፕሮቲን ፓውደርን እንዲፈሩት ያደረጋቸው ነገር ይህ ብቻ አይደለም፣ የኩላሊት በሽታን ያስከትላል የሚለውም ጭምር ነው። ይህ ማስፈራሪያ በብዛት የተነገረ ከመሆኑ የተነሳ ብዙ ሰዎች ሙሉ ለሙሉ ፕሮቲን ፓውደርን እንዲያስወግዱ አድርጓቸዋል። ስለዚህ ይህ እውነት ነው ወይስ ፈጽሞ የተሳሳተ አመለካከት ነው? የፕሮቲን ፓውደር በአጠቃላይ ጤናችን ላይ የሚያስከትለውን ነገርና ጤናማ ነው ወይስ ጎጂ ነው የሚለውን ከማየታችን በፊት ኩላሊት ላይ የሚያስከትለውን ነገር እንይ። የፕሮቲን ፓውደር ኩላሊትን ይጎዳል ተብሎ በስፋት እንዲነገር ያደረገው ነገር ይህ ነው። ፕሮቲን ፓውደርን ስትወስዱ ብዙ ፕሮቲንን ታገኛላችሁ። ብዙ ፕሮቲን ኩላሊቶች ብዙ ስራዎችን እንዲሰሩ ያደርጋቸዋል። ብዙ ስራዎችን ከሰሩ ደግሞ ብዙ ጉዳት ይደርስባቸዋል የሚል አስተሳሰብ አለ። ይህ ግን የተሳሳተ አስተሳሰብ ነው። ኩላሊታችሁ የተሰሩት ፕሮቲን ሲፈጭ የሚፈጠረውን ጽዳጅ ምርቶችን ለማጣራት ነው። ይህ የተፈጥሮ ስራቸው ነው። ጥናቶች ለጤናማ ሰዎች ፕሮቲን ፓውደርን መጠቀም ኩላሊትን እንደሚጎዳ የሚያሳይ ምንም አይነት ማስረጃ አላገኙም። ቢሆንም አንዳንዴ ግን ጉዳት ሊኖረው ይችላል። የኩላሊት በሽታ ያለባቸው ሰዎች ብዙውን ጊዜ የፕሮቲን አወሳሰዳቸው ላይ ገደብ እንዲያበጁ ይመከራሉ። ምክንያቱም የተጎዳ ኩላሊት ከመጠን በላይ የሆነ የስራ ጫናን መቋቋም ሊከብደው ይችላል። ስለዚህ ማስጠንቀቂያው ሙሉ ለሙሉ ውሸት አይደለም፣ ግን ለጤናማ ኩላሊት ፕሮቲን ፓውደር ጉዳት የለውም። ይህ በአጠቃላይ ፕሮቲን ፓውደርን መውሰድ ጤናማ ነው ወይስ ጎጂ ነው ወደሚለው ይወስደናል። ምክንያቱም ምንም ሆነ ምን በከፍተኛ መልኩ በፋብሪካ የተቀነባበረ ምርት ነው። በዛ ላይ በርካታ ሰዎች በየቀኑ ይጠቀሙታል። ብዙ ሰዎች የፕሮቲን ፓውደርን ከምግብ ይልቅ በላብራቶሪ እንደተሰራ ንጥረ ነገር ነው የሚያስቡት። ነገር ግን ፕሮቲን ፓውደር ብዙውን ጊዜ የሚሰራው በዙሪያችን ካሉ ምግቦች ነው። አዲስ ንጥረ ነገር እየተፈጠረ አይደለም። ስለዚህ ለብዙ ጤናማ ሰዎች በየቀኑ መጠቀም ጤናማ እንደሆነ ነው ጥናቶች የሚያሳዩት። ብዙ አትሌቶች፣ እድሜያቸው የገፋ ሰዎችና የቅርጽ ተወዳዳሪዎች ጤናማ በሆነ መልኩ ይጠቀሙታል። ግን ልብ ልትሏቸው የሚገቡ ማስጠንቀቂያዎች አሉ። ጤናማ ነው ማለት ያለ ገደብ መውሰድ ትችላላችሁ ማለት አይደለም። ምክንያቱም እዚህ ጋር ነው ብዙ ሰዎች ስህተት የሚሰሩት። ፕሮቲን ለጤና ጥሩ ከሆነ ተጨማሪ ፕሮቲንን መውሰድ የበለጠ ጥሩ ይሆናል ብለው ያስባሉ። እንዳለመታደል ሆኖ ግን ሰውነታችን የሚሰራው በዚህ መልክ አይደለም። ሰውነታችን በየቀኑ የተወሰነ ፕሮቲን ብቻ ነው የሚፈልገው ከተሟላ በኋላ ተጨማሪ ፕሮቲንን መውሰድ ጠቀሜታው ያነሰ እንዲሆን ያደርጋል። በአንዳንድ ኬዞች ላይ ደግሞ ከመጠን ሲያልፍ የሆድ መነፋትን፣ የምግብ መፈጨት ስርዓት ላይ ምቾት መነሳትን፣ በደማችሁ ውስጥ ያለው የስኳር መጠን እንዲጨምር ሊያደርግና የክብደት መጨመርን ሊያመጣ ይችላል። ከዚህ ሌላ ወሳኝ ማስጠንቀቂያዎች አሉ። ፕሮቲን ፓውደሩ የተሰራው ከእጽዋት ከሆነ እንደ ሊድ፣ አርሴኒክ እና ካድሚየም ላሉ ንጥረ ነገሮች ወይም ኬሚካሎች ሊያጋልጥ ይችላል። ከዚህ በተጨማሪም የፕሮቲን ፓውደሮች ቁጥጥር ስለማይደረግባቸው የተደበቁ ግብዓቶች ሊጨመሩባቸው ይችላሉ። ለዛም ነው ብዙ ባለሙያዎች ከፕሮቲን ፓውደር ይልቅ ከኖርማል ምግቦች ፕሮቲን ማግኘትን የሚመክሩት። ስለዚህ የፕሮቲን ፓውደር ያን ያህል ጉዳት ባይኖረውም በተገቢው መንገድና መጠን መጠቀም አስፈላጊ ነው። በተጨማሪም ታዋቂ የሆኑና ማሸጊያቸው ላይ NSF ሰርቲፋይድ ፎር ስፖርት ወይም USP ቬሪፋይድ ተብሎ የተለጠፈባቸው መሆኑን አረጋግጡ። ከዚህ በፊት የፕሮቲን ፓውደርን ተጠቅማችሁ ታውቃላችሁ? ምን ያህል ለውጥ እንደተመለከታችሁበትም ጻፉልን። ስለዚህ ለሌላ ጊዜ ፕሮቲን ፓውደሮችን ስታስቡ ብዙ ፕሮሰሶችን ቢያልፉም ምንጫቸው እንዳልተቀየረ እና እንደ ወተት ካሉ በዙሪያችን ከሚገኙ ምግቦች እንደተወሰዱ አስታውሱ።